ህገወጡ የህወሓት ቡድን በትግራይ ክልል መኖር የማያስችል ስርዓት አልበኝነት መፍጠሩን የስምረት ዲሞክራሲያዊ ፓርቲ ምክትል ፕሬዚዳንት ሀብቱ ኪሮስ ገለጹ። በአሁኑ ወቅት ህገወጡ የህወሓት ቡድን የክልሉን ወጣቶች ለሌላ አሳልፎ መሸጥን ጨምሮ የግዳጅ ወታደራዊ አፈሳ ማካሄድን፣ ከፍተኛ ግፍና መከራ እያደረሰ መሆኑን ጠቅሷል። በክልሉ ህግና ስርዓት በመፍረሱ ምክንያት የህዝቡ ሰላምና ደህንነት ለአደጋ መጋለጡን አንስተው የፕሪቶሪያው የሰላም ስምምነት የትግራይ ህዝብ ሰላምና መረጋጋት እንዲያገኝና ፊቱን ወደ ልማት እንዲያዞር ማስቻሉን አስታውሷል። አሁን ላይ ግን የህገወጥ የህወሓት ቡድን የክልሉን ህዝብ አደጋ ላይ እየጣለ መሆኑን ጠቁመዋል። ህገወጥ የህወሓት ቡድን የሰላም ስምምነቱን በማፍረስና በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት በማካሄድ ህገወጥ ድርጊቶችን እየፈጸመ እንደሚገኝም አብራርተዋል። የህገወጥ ቡድን በፈጠረው ስርዓት አልበኝነትም በክልሉ ወጣቶች ላይ ኢሰብአዊ ተግባራትን እየፈጸመና በግዳጅ አፈሳ እያከናወነ መሆኑን ጠቁመዋል። የህዝቡን ሰላምና መረጋጋት ለመመለስ የፕሪቶሪያው የሰላም ስምምነት ሊተገበር እንደሚገባም አቶ ሀብቱ ኪሮስ በወቅታዊ የትግራይ ሁኔታ ላይ ከኢዜአ ጋር ባደረጉት ቆይታ ገልጸዋል። አሁን በትግራይ ክልል ውስጥ የሚስተዋለው አፈሳና ኢሰብአዊ ተግባራት ወጣቶች አካባቢያቸውን ጥለው እንዲሰደዱ እያደረገ መሆኑን ጠቅሰዋል። ህዝቡ በተደራጀ መንገድ የራሱን ሰላምና ደህንነት ለማስከበር መቆም እንዳለበትና በአጭር ጊዜ ውስጥም ችግሩ መልክ መያዝ እንደሚገባ ተናግረዋል። ህገወጥ የህወሓት ቡድን በክልሉ እየተፈጠረ ያለው ችግር አሳሳቢ መሆኑን በመጥቀስ ህዝቡ በራሱ አቅም ተደራጅቶ ሰላሙን፣ ደህንነቱን ማስጠበቅ እንደሚገባና ህገወጡ ቡድን እየፈጠረ ያለውን ቀውስ በአፋጣኝ መፍትሄ ማግኘት እንዳለበት በአጽንኦት አስረድቷል። የፌዴራል መንግስት በክልሉ ህግና ስርዓት የማስከበር እንዲሁም የህግ የበላይነትን የማረጋገጥ ስራ መስራት እንዳለበትም አመላክተዋል።